ባንድ የተቀላቀለ ነው። እዚህ ጋር ዝንጅብል ጎረድ ጎረድ አድርጌ ቃሪያ አስቀምጫለሁኝ። ምክንያቱም ዝንጅብሉን እና ነጭ ሽንኩርቱን በኋላ ጠለዋለሁ ብያቸዋለሁኝ እና እንደዚህ ጎረድ ጎረድ አድርጌ ያስቀመጥኩት ለጣዕሙ ነው ማለት ነው። እና እዚህ ጋር እንደምታዩት ደግሞ 3 ሙካአባት ማጂና መእጁን ጠማጥ አንድ አዘጋጅቻለሁኝ። እዚህ ጋር እንደምታዩት ደግሞ ካሮትና ድንች አዘገጃጅቻለሁ ማለት ነው። አሁን ይሄንን እንደዚህ ካዘጋጀሁኝ አሁን ቀጥታ ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር ባዶ ድስት እጥድና ድስቱ ጋል ሲልልኝ ዘይቴን እጨምራለሁ ማለት ነው። አሁን ድስቴን እጥዳለሁኝ። አሁን እዚህ ጋር ድስቴን ጥጃለሁኝ። እሳት ለኩሽበታለሁኝ። ጋል ይበልልኝ ብዬ ነው ስላጠብኩት። ውሃው ትንሽ ደረቅ ሲልልኝ እንደዚህ ዘይቴን እጨምራለሁኝ። ዘይቴን ትንሽ ጠቅም አደርጋለሁ፣ ምክንያቱም ሩዙ እንዳይያያዝ ማለት ነው። ሩዙ እንዳይያያዝብን እንደዚህ ዘይት እጨምራለሁኝ። ዘይቴ ጋል ሲልልኝ ያዘጋጀሁትን ሽንኩርት እጨምራለሁ ማለት ነው። አሁን እዚህ ጋር ሽንኩርቴን ጨምሬያለሁኝ። እሳቱን ቀንሼ ቀስ ብዬ አማስላለሁኝ። ሽንኩርቱ ቡኒ እስከሚሆንልኝ ድረስ በደንብ እንደዚህ አዋህደዋለሁ ማለት ነው ከዘይቱ ጋር። ከዛ እንደዚህ እያዋሃርኩት እሳቱን ትንሽ ቀነስ አርጌ በደንብ አማስለዋለሁኝ። ሽንኩርቱ ቡኒ እስከሚሆንልኝ በደንብ አማስለዋለሁኝ። እንዳይዝብን እሳታችንን ትንሽ ቀነስ አድርገን በደንብ እናዋህደዋለን። ከዛ እንደዚህ ቀስ እያልኩ አማስለዋለሁኝ። ያዘጋጀሁት ቲማቲም አለ፣ ቆረጥ ቆረጥ አድርጌ ያዘጋጀሁት ቲማቲም አለ። አሁን ሽንኩርቴ ቡኒ ሲሆንልኝ ቲማቲሜን እጨምራለሁ ማለት ነው። እንግዲህ ይቅርታ ለካሜራ ጥራት። ከዛ እንደዚህ ሽንኩርቴ ቡኒ ሲሆንልኝ ያዘጋጀሁትን ቲማቲም እጨምራለሁኝ። ይሄን ቲማቲሙን በደንብ አዋህደዋለሁኝ። እጄ ማባረት የለበትም፣ ምክንያቱም እንዳያርብኝ ማለት ነው። እሳቱን ቀንሼ በደንብ እያዋሃድኩት ነው። ከዛ ይሄን እንደዚህ በደንብ ካዋሃድኩት በኋላ ያዘጋጀሁትን ነጭ ሽንኩርት በላው ላይ እጨምራለሁ ማለት ነው። ምክንያቱም ቲማቲሙ በጣም ጥሬ ስለሆነ በደንብ ማዋሃድ አለብኝ ማለት ነው ከሽንኩርቱ ጋር። እና ያዘጋጀሁትን ነጭ ሽንኩርት እጨምራለሁኝ። ነጭ ሽንኩርቱ እና ቲማቲሙን ሽንኩርቱ እንዲበስልልኝ ለ3 ደቂቃ ያክል እገጥመውና ትንሽ እተወዋለሁ ማለት ነው። ምክንያቱም ቲማቲሙ በጣም ጥሬ ስለሆነ ትንሽ እገጥመዋለሁ ለአንድ 3 ደቂቃ ያክል። ከዛ አሁን እንደዚህ ከ3 ደቂቃ በኋላ ተመልሼ መጥቻለሁኝ። አሁን ይሄንን በደንብ አዋህደዋለሁኝ። ያዘጋጀሁት ማዕጁን ጠማጣ አለ፣ 1 ማንኪያ የሚሆን እጨምራለሁኝ። ይሄንን በደንብ አዋህደዋለሁኝ። ነጭ ሽንኩርቱን፣ ቲማቲሙን፣ ሽንኩርቱን በአንድ ላይ እንደዚህ አዋህደዋለሁኝ።
ከዛ እንደዚህ ካዋሃድኩት በኋላ ያዘጋጀሁት ባህራት አለኝ። ማዕጅም ከአባትና ዝንጅብል አለኝ። ይሄን እጨምራለሁኝ። ይሄን በደንብ እንደዚህ አዋህደውና ባህራቴን እጨምራለሁ ማለት ነው። ማጁ ፈረስ እስከሚልልኝ በደንብ አማስለዋለሁኝ። ከዛ ያዘጋጀሁትን ባህራት እጨምራለሁ። ይሄ ሙከአባት ማጂ ቁጭ ካለ በኋላ ለብቻው ጨው እንዳይል በደንብ ማዋሃድ አለባችሁ። ምክንያቱም ያኔ እንደ ጨው ነው ቁጭ ነው የሚለውና ለአዚም ማማሰል አለባችሁ። ያዘጋጀነውን ባህራት እጨምራለሁኝ። ሄልና ባህራቱን በአንድ ነው የማረገው። ይሄው እንደዚህ ጨምሬያለሁኝ። ከዛ ሳት የንቀንስና በደንብ አዋህደዋለሁኝ። በጎን ውሃ ፍልቻለሁኝ። ከዛ ይሄንን ካዋሃድኩት በኋላ ደጃጅን በደንብ አጥቤያለሁ። ዶሮዬን በዚህ ላይ ያጠብኩትን ዶሮ እጨምራለሁ ማለት ነው። ይሄው እንግዲህ እንደምታዩት ጽድት አድርጌ ነው ያጠብኩት። በጨው በሎሚ ብያቸዋለሁ። ደግሜ አጥቤዋለሁኝ። ከዛ ይሄንን በደንብ አዋህደዋለሁኝ። ለአንድ 3 ደቂቃ ያክል በደንብ አማስለዋለሁ አብሬ ከክሽናው ጋር። ከዛ ለብቻ ውሃ ያፈላሁት አለኝ። ከዛ ይሄን እንደዚህ በደንብ ካዋሃድኩት በኋላ ውሃ ጨምራለሁ ማለት ነው። ውሃ ትንሽ ጠብጠብ አረጋለሁ። እዚህ ጋር እንደምታዩት ውሃዬን አፍልቻለሁኝ። ውሃዬን እንደዚህ እየጨመርኩኝ በትንሽ በትንሿ ይፈላል ማለት ነው። ዶሮዋም ትበስላለች። ከዛ እንደዚህ በጎን በጎን ውሃውን እጨምራለሁኝ እና በጣም ቀላልና ፈጣን የሆነ የከብሳ አሰራር ነው። ኢንሻአላህ ተወዱታላችሁ። ከወደዳችሁት ላይክ፣ ሼር ማረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማረጋችሁን አትርሱ። የመለቀው ቪዲዮ እንዲደርሳችሁ የደወሏን ምልክት መንካታችሁን አትርሱ ላለሁኝ እና ውድ ቤተሰቦቼ እንግዲህ ካሁኑ ውሃዬን በደንብ ጨምርና ለአንድ 15 ደቂቃ ያክል እገጥመዋለሁ ማለት ነው። የሚበቃኝን ያክል ውሃ ጨምራለሁኝ። እንግዲህ ውሃዬን እንደዛ አርጌ ጨምሬያለሁኝ። ካሁን በኋላ መጨመር አያስፈልግም። ዶሮዬ ትበስላለች ማለት ነው። ከ10 እስከ 15 ደቂቃ የሚያክል ይበስላል ማለት ነው። ከዛ እንደምታዩት ይኸውና እየበሰለልኝ ነው ዶሮዬ። ምንም ያህል አልቀረውም። እዚህ ጋር በጎን ደግሞ ሩዜን አጥቤ ጃሂዝ አድርጌያለሁኝ። ዘፍዝፍ ያለሁ ማለት ነው። 1-3 ኩባያ የሚሆን በደንብ አጥቤ ዘፍዝፌ ቁጭ አድርጌያለሁኝ። እንግዲህ እንደምታውቁት ሩዝ አቡካስ መዘፍዘፍ ይወዳልና እንደዚህ በደንብ አድርጌ አጥቤ በንጹህ ውሃ ዘፍዝፌዋለሁኝ። እንግዲህ እንደምታዩት ዶሮዬም እየበሰለች ነው። ያዘጋጀሁትን ካሮት እጨምራለሁኝ። ካሮቱ ትንሽ ከድንች
እንትን ስለሚል ቅድሚያ ካሮቴን ጨምሬያለሁኝ። ካሮቱን ለ5 ደቂቃ ያክል ገጥመውና ይበስልልኛል ማለት ነው። ለአንድ 5 ደቂቃ ያክል እተወዋለሁኝ ካሮቱ እንዲበስልልኝ። ከዛ በኋላ ደግሞ ድንቼን ስጨምር አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ አሁን ይሄውና ድንቼን ጨምሬያለሁኝ። ድንቹንም እንደዚሁ ለትንሽ ደቂቃ ያክል እተወዋለሁኝ። ከዛ ድንቼም ይሄው እየበሰለልኝ ነው፣ ካሮቱም እየበሰለ ነው። ያዘጋጀሁትን ሩዝ በደንብ አጥቤ እንትን ብያለሁኝ። በማጥለሊያ ላይ አስቀምጨዋለሁ ማለት ነው። ያዘጋጀሁትን ሩዝ እከብሳለሁ ማለት ነው። እዚህ ድንቹ ላይ እና ካሮቱ ላይ ዶሮ ላይ ማለት ነው ከብሳ አረጋለሁኝ። አሁን 1 3 4 ቃሪያ እጨምራለሁ ቅድሚያ። ከዛ ሩዜን ያጠብኩትን እንደዚህ ማጥለሊያ ላይ አስቀምጫለሁኝ። አሁን እጨምረዋለሁ ማለት ነው። እንግዲህ ይሄው እንደዚህ ሩዜን እጨምራለሁኝ። ውሃ የሚበቃና የማይበቃውን በደንብ አስተካክሌ አይና እገጥመዋለሁ ማለት ነው እስከሚበስልልኝ። እንግዲህ እንደምታዩት ይሄው በጣም አሪፍ ሆኖልኛል። ውሃውን በቂ ነው። ከዚህ በላይ ውሃ አልጨምርም። ካስጨውንም ምኑንም ቀምሼዋለሁ። በጣም አሪፍ ነው። አሁን እገጥመዋለሁ ማለት ነው ሩዜ እስከሚበስልልኝ። እና ውድ ቤተሰቦቼ ኢንሻአላህ እንግዲህ ሩዜ በስሎ ትሪ ላይ አርገን የምናይ ይሆናል ማለት ነው። እንግዲህ እንደምታዩት ሩዛችን በዚህ መልኩ አልቋል ማለት ነው። አሁን